እንዴት ናችሁ? ዛሬ ደግሞ ያጠናቀቅነው ባለ 2 መኝታ አለ አስኮ አካባቢ። ይሄን የምታዩትን ይመስላል። አሁን ይሄ እየገባን ነው ወደ ውስጥ ኮሪደር ላይ እንገኛለን። በግራ በኩል ኪችን አለ። እንግዲህ አስኮ አካባቢ 40/60 ኮንዶሚኒየም ነው ይሄ የምታዩት። ኪችኑ በዚህ መልኩ ተሰርቶ አልቋል። ሴራሚክ በአንድ ሳይድ ሙሉ ሴራሚክ ወጥ ነው የተጠቀምነው፣ ምክንያቱም ፈርኒቸር ስለማይገባ። ፊት ለፊት ላይ ደግሞ እንደዚሁ ውሃ ፍሳሽ ያለበት አካባቢ ሲንክ የሚቀመጥበት ጋር ሙሉ ሴራሚክ እስከ ዊንዶው ሲሉ ድረስ ሴራሚክ ነው የተጠቀምነው፣ ምክንያቱም እዛ አካባቢ ፍሳሽ ስለሚኖር። እንደምታዩት በዚህ በኩል አሁን የምታዩት ደግሞ ካቢኔት ከላይና ከታች ስላለው ሴራሚኳ 60 ሳንቲም ነው የዞረችው። በዚህ መልኩ ኪችኑን ሰርተን ፊለር ሞልተን በዚህ መልኩ አጽድተን አስረክበናል። ይህ የምታዩት ደግሞ ሳሎን ነው። እንግዲህ እዚህ ጋር ሙሉ ወጥ ሴራሚክ ነው የተጠቀምነው። ኮሪደር ላይም እንደዚሁ መኝታ ቤቶች ላይም በጣም ነው የሚያምረው። ይህን ይመስላል። እንደምታዩት ላይቶች አሉ እዚህ ቤት ላይ። እንግዲህ ሻዶ ላይት እና ስፖት እንደዚሁም ሴንተር ላይት አለ። ይሄኛው ኮሪደራችን ነው። ሲሊንጋችን ይሄን ይመስላል። ፊት ለፊት የእጅ መታጠቢያ ይገኛል። በዚህ በግራ በኩል አንድ መኝታ ቤት አለ። ይህ የምታዩት እንግዲህ መኝታ ቤት ነው። ይሄን ይመስላል። ከላይ እንደዚሁ ስፖት ሻዶ ላይት እና ሴንተር ላይት አለው። አንደኛው መኝታ ቤት ደግሞ እንደዚህ አይነት ነው። በዚህ መልኩ ሰርተን አጠናቀን አስረክበናል። ሙሉ ከመጀመሪያ ጀምሮ እስከ መጨረሻ ነበር ስራው እንደዚሁ የተነጋገርነው። በዚህ መልኩ አጽድተን አስረክበናል። ስራዎች ካሏችሁ ይደውሉልን። በታማኝነት በኃላፊነት ሰርተን እናስረክባለን። ለምንሰራቸው ስራዎች ሙሉ ኃላፊነት እንወስዳለን። የሰራናቸውን ማየት ከፈለጋችሁ ይደውሉልን በአድራሻችን። ስልካችንም እንደዚሁ አለ፣ ከስር እናስቀምጣለን። ለማንኛውም ጥያቄ ለምትፈልጉት ነገር ይደውሉልን። ሼር፣ ላይክ፣ ሰብስክራይብ በማድረግ ያበረታቱን። ስላያችሁ በጣም እናመሰግናለን። በትዕግስት ከኛ ጋር ስለቆያችሁ ተባረኩ። በረከት እኔማ እንዴት ላውራው እንዴት ልተርከው እኔማ እንዴት ላውራው እንዴት ልተርከው የአምላኬ ውለታው ከአእምሮዬ በላይ ነው። የኢየሱስ ስጦታው ከአእምሮዬ በላይ ነው።